የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማው ተናገረ። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት አቅርቧል። ትችት የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ፣ ኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮና የቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና አፈጻጸም ውጤታማነትን በተመለከተ የፌዴራል ዋና ኦዲተር በተቋሙ የ2015-2016 ዓ.ም አፈጻጸም ባደረገው የኦዲት ሪፖርት ላይ መጋቢት 24 ቀን 2017 ዓ.ም ከተቋሙ ኃላፊዎችና ከዋና ኦዲተር መስሪያ ቤት ጋር ኃላፊዎች ጋር ውይይት ባደረገበት ወቅት ነው ይህንን የተናገረው። የመንግስት ጉዳይ እንጂም ህዝብ የሚፈልገው ጉዳይን ኢቢሲ ወይንም የኢትዮጵያ ቴሌቪዥን ድርጅት እየሰራ አይደለም። በዛሬ መረጃችን በስፋት ኢቲቪና 4 ኪሎን ቤተ መንግስቱንም በስፋት እናትታለን። ታዲያ ይህ መረጃ ለመላው ዓለም እንዲዳረስ ሁላችሁም ላይክ፣ ሼር እንዲሁ ሰብስክራይብ ያደረጋችሁ ትብብራችሁን በማሳየት እንድትጀምሩ የገለጽን በቀጥታ ወደ ወጃው እናመራለን። አስቀድሞ ኢዚአ ወይንም የኢትዮጵያ ዜና አገልግሎት ድርጅት የተባለ ይጠራል። ኋላም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በማለትም ራሱን ሰየመ። በመሆኑም በኢትዮጵያ ከ120 ሚሊዮን በላይ በስፋት ከሚመለከቱ መንግስታዊ ተቋማት የቀድሞ ኢዚአ የአሁኑ ኢቢሲ አብዛኛው ስራው በመንግስት በኩል የተሰራና መንግስት የሚዘውረው የሚዲያ ተቋም ነው ሲሉ በርካቶች ትችታቸውን ያቀርባሉ። መንግስትና ኢቢሲ አንድ ናቸው፣ የአንድ ሳንቲም ሁለት ገጽታ ናቸው፣ ፍጹም አይለያዩም። ኢቢሲ ተናገረ ማለት መንግስት፣ መንግስት ተናገረ ማለት ኢቢሲ ነው፣ የብልጽግናው ልሳን ኢቢሲ ነው በማለት በርካቶች የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ሲተቹ እናደምጣለን። ከሰሞኑ በፓርላማ የተደመጠው ጉድ እጅግ አስገራሚ ሆኗል። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማው ተናገረ። የመንግስት ጉዳይ እንጂ ህዝብ የሚፈልገውን ጉዳይ እየሰራ አይደለምም ሲሉ ድምጻቸውን አሰምተዋል። የኢትዮጵያም ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት ቀረበበት። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሬዲዮና የቴሌቪዥን ዜናና ወቅታዊ ጉዳዮች አገልግሎት አሰጣጥና አፈጻጸም ውጤታማነትን በተመለከተ የፌዴራል ዋና ኦዲተር በተቋሙ የ2015-16 አፈጻጸም ላይ ባደረገው የኦዲት ሪፖርት ላይ መጋቢት 24 ቀን 2017 ዓ.ም ከተቋሙ ኃላፊዎችና ከዋና ኦዲተር መስሪያ ቤቶች ኃላፊዎች ጋር ውይይት አድርጓል። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ በሰጡት አስተያየት መንግስት የሚፈልገውን እንጂ ህዝብ የሚፈልገው ሚዲያ ላይ አይውልም፣ በስልክ ሁሉ ተረጉሎ ይህንን ለምን አስተላለፋችሁ፣ ይህንን ለምን አደረጋችሁ በሚል የመንግስት የሥራ አስፈጻሚ አካላት ጭምር ጫና እንደሚያደርጉ የተቋሙ የሥራ አመራሮች ያደረጉት ውይይት በቃለ ጉባኤ የኦዲት ግኝት መረጋገጡን ገልጸዋል። ምክትል ሰብሳቢያ ነፃና ገለልተኛ ሆናችሁ ትሰራላችሁ ወይ በማለት ለኃላፊዎቹ ጥያቄም ሲያቀርቡ ነፃነትን አሳልፈው መስጠት ተገቢነት ያለው አይመስለኝም ብለዋል። አክለውም የኢትዮጵያ ቴሌቪዥን ሀገር ነው፣ አራተኛ መንግስት ነው፣ ከየትኛውም የፖለቲካ ፓርቲ ከየትኛውም አካልና ቡድን ነፃና ገለልተኛ መሆን እንዳለበት ገልጸው ተቋሙ ሀገር እንድትቀጥል ጉልህ ሚና ሊኖረው እንደሚገባም ተናግረዋል።
ሀገር ከየትኛውም የፖለቲካ ፓርቲ በላይ ነው። ነገር ግን በአሰራር ስርዓታችን ውስጥ ዲሞክራሲን እንገነባለን ስንል የፖለቲካ ፓርቲ የግለሰቦችም ሆነ የቡድን ሐሳብ ሲቀርብ ተቋሙ የሁሉንም ድምጽ መስማት አለበት ብለዋል። የፖለቲካ ፓርቲዎች የሚያወጡት መግለጫ ወይንም የራሳቸው ስብሰባ በሚኖርበት ጊዜ ሕጉን ጠብቆ ማስተናገድ ይገባል ያሉት ወይዘሮ አራሬ ለፖለቲካ ፓርቲዎች የሚሰጥ የጊዜ አጠቃቀም በምርጫ ወቅት ብቻ መሆን እንደሌለበትም አሳስበዋል። ቋሚ ኮሚቴው የኦዲት ሪፖርቱን ተመርክዞ ባቀረበው ጥያቄ ኮርፖሬሽኑ የኤዲቶሪያል ፖሊሲ ካወጣም ከ10 ዓመታት በላይ ቢሆንም የሚዲያውን ኢንዱስትሪ የሀገሪቱን የእድገት ሽግግር ከግምት ውስጥ በማስገባት የኤዲቶሪያል ፖሊሲውን ያልከለሰው ለምንድን ነው ሲሉም ኃላፊዎቹን ጠይቀዋል። በተመሳሳይ ኮርፖሬሽኑ የኤዲቶሪያል ነጻነትን ጠብቆ በስራውም ሆነ በአስተዳደሩ መንግስትና የመንግስት ተቋማትን ጨምሮ ከማንኛውም አካልና ነፃ ገለልተኛ ሆኖ እየሰራ ለመሆኑን በኦዲት ግኝቱ መረጋገጡን አስረድተዋል። ኮሚሽኑ በሚያቀርቧቸው ዜናዎችም ሆነ ፕሮግራሞች የሰብአዊ መብቶች መከበራቸውን አጉልቶ የሚያሳይ የአሰራር ስርዓት ያልዘረጋ መሆኑን እንዲሁም የተለያዩ ሰብአዊ መብቶች ድርጅቶች የሚያወጧቸውን መግለጫዎች በብዛት የዘገባ ሽፋን የማይሰጥ መሆኑን በኦዲት ሪፖርቱ መቅረቡ ተገልጿል። የተቋሙ ኃላፊዎች በሰጡት ምላሽ የኢትዮጵያ ቴሌቪዥን የኤዲቶሪያል ፖሊሲ መሰረት ያደረገው የዓለም አቀፉ የሚዲያ ልምዶችን በመውሰድ ተቀምሮ ለ5 ዓመታት ሲሰራበት የቆየ መሆኑን አሁን ደግሞ እንደ አዲስ ተዘጋጅቶ ረቂቁ የተቋሙ ቦርድ እንዲያጸድቀው እየተጠበቀ ነው ሲሉም ተናግረዋል። የተቋሙ ዋና ስራ አስፈጻሚ አቶ ጌትነት ታደሰ በሰጡት ምላሽ አሁን ባለው ተጨባጭ ሁኔታ ሚዲያውን ነፃና ገለልተኛ ሆኖ እየሰራ ነው ብለው ተቋሙ ስራውን የሚሰራው በሀገሪቱ ህገ መንግስትና ኢትዮጵያ በፈረመቻቸው ዓለም አቀፍ ስምምነቶች እንዲሁም በህዝብ ተወካዮች ምክር ቤት በጸደቀው የሚዲያ ህግ ላይ ተመስርቶ ባወጣው የኤዲቶሪያል ፖሊሲ መሆኑን ተናግረዋል። የሰብአዊ መብቶችን በተመለከተ ለቀረበው ጥያቄ በሰጡት ምላሽ አንዳንዶቹ የሚያወጧቸው መግለጫዎችና ሪፖርቶች በትክክለኛው እውነታ ላይ ያልተመሰረተና ተገቢውን ምንጭ ያላሟሉ ሲሆኑ እንደ ብሔራዊ ጣቢያነታችን የምንወስደው ጥንቃቄ እንጂ በአንድ ግለሰብ ተደውሎ እንደዚህ አድርጎ ተብሎ ስለሚባል አይደለምም ሲሉ ተናግረዋል። አያይዘውም የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በሰጡት አስተያየት የሀገሪቱ ወቅታዊ ቁመናና ከዘመኑ ጋር የሚጣጣም ኤዲቶሪያል ፖሊሲ እንዲዘጋጅ አሳስበው በህብረተሰቡ ዘንድ ታማኝ ለመሆን ነፃና ገለልተኛ ሆኖ ሊሰራ ይገባዋልም ሲሉ ድምጻቸውን አስደምጠዋል። በመሆኑም የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚዎች ጫና እየደረሰብኝ ነው ሲል ፓርላማ ላይ እውነቱን ፍርጥርጥ አድርጎ ተናግረዋል። የመንግስትን ጉዳይ ነው እንጂ ህዝብ የሚፈልገውን ጉዳይ ያቀርብንም አይደለምም ሲሉ ድምጻቸውንም አስደምጠዋል። በዩቲዩብ ቻናል በሚሊዮን ተከታይ ያለው ነገር ግን በእይታ ደረጃ ከሌሎቹ እጅግ ያነሳው የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚታማበት ዋና ምክንያቱ የመንግስት ሚዲያ ነው፣ የመንግስት ልሳን ማቅረቢያ የድምጹንም ማሰሚያ መድረክ ነው በማለት በርካቶቹ ስለማይቀበሉት ነው። በመሆኑም ኢቢሲ በፓርላማ የተናገረው ነገር በብልጽግና መንግስት እስካሁን የተነገረ ነገር አለመኖሩን ለማወቅ ችለናል። እንደደረሰን ለእናንተ በአስቸኳይ የምናቀርብ እንደሚሆን ከወዲሁ ለመግለጥ እንወዳለን። ላይክ አድርጎ ሼር አድርጎም ሰብስክራይብ ማድረጋችሁን እንዳይዘነጋ። በቀሪ መረጃ እንመለሳለን። ተሰማበት።